ሰላም ብለናል ወገኖች፣ እንዴት ናችሁ? ሁሉ አማን ነው? ያው ዩቲዩብ ጀምረናል። ያው አንድ 9000 የሚሆናለኝና እስቲ እኔም ልጠቀምበት ፎሎወሮችም እስቲ ላዝናናበት የሚል ፕሮግራም ጀምሬያለሁ። አሁን እቤት ሙቀት በጣም ሙቀት ስላደረገብኝ ወደ አንድ ምርጥ ቦታ እየተጓዝኩ ነው። ሁሉንም እቃዬን ሸከፍ አድርጌ የካሜራ እቃና ወንበሮችን ሸከፍ አድርጌ እየሄድኩ ነውና እንዴት ናችሁ እናንተ? ሁሉ አማን ነው? ያው አዲስ ጀማሪ እንደሆንኩ ያው ቪዲዮ እንትን ይላልና ሁሉ አማን ነው። እዩት እንዴት እንደሚያምር። አንዳንድ ቀን እኔ ምን እላለሁ መሰላችሁ ወንድሞቼ፣ ፌስቡክ አለ፣ ዩቲዩብ አለ፣ ቲክቶክ አለና ተጠቀሙበት ነው የምለው ሁሌም። በቃ እቺ ነች። እቺም ያው ላይክ ሰብስክራይብ ላይ ያስገኝ ይችላል። ለሰው ተጠቀሙ ሲባል ብዙ ነገር እንትን ሪኮመንድ አይደረግም። ምክንያቱ ሰዎች ያው አብዛኞቻችን ካየን ወሬ ሌላ ላይ ነውና እንደዚህ አይነት ምክር ሲሆን ብሰሙ ደስ ይለኛል። እግዚአብሔር ምስክሬ ነው። ሞባይላችሁ እየከፈላችሁ ብቻ ዋይፋይ ለብር ምናምን እያስገባችሁ እንትን ከማለት ሁሌም እናንተ ብትጠቀሙ ደስ ይለኛል። እና እቺን ዩቲዩብን ሰብስክራይብ አድርጓት። ትልቅ ፕሮግራም ይዤ እየመጣሁ ነው። እሱንም ይዤ የመጣው ምንድነው ታሪክ ህይወቴ ነው የምጀምረው። ታሪክ ህይወቴ እንዴት ይመስላል? በጣም ትልቅ ትምህርት ያለው ነውና እሱ ደግሞ እንዴት ነው መሰላችሁ? ቀጥታ እኔ መቦቆሌ እንደነገርኳችሁ ከሁለት ነው። ያው እንዳበሻ ዘር በሚባለው ከሁለት ዝርያ ያለኝ ነውና ከኤርትራና ከኢትዮጵያ ያለኝ። በአባቴ ያው ኢትዮጵያዊ እንደሆንኩ ይታወቃል። በእናቴ ደግሞ ኤርትራዊ ነኝና አንድ ነገር የምላችሁ ነገር አለ። የሰው ልጅ እዚህ ዓለም ልንኖር ነው የተፈጠርነው። ይሄ ዘር ምናምን የሚባል ለፖለቲከኛ ለራሳቸው ማቆሚያ ለኑሯቸው ምናምን ተብሎ የተሰራ ፊልም ነውና ይሄ ብዙ ዘር ላይ ባታተኩሩ ደስ ይለኛል ነው የምለው። ምክንያቱ ምንም ትርጉም የለውም። ሰውነን የሰው ልጆች ነን፣ አለቀ። በዚች ላይ ይደምደምልኝ። እዩት እነኚህ እንስሳዎች ያችሁ እዚህ ላይ አሁን እነኚህ በዘር የሚጣሉ ይመስላችኋል? በዘር የሚጣሉ ይመስላችኋል? አይጣሉም። መጽሐፍ ቅዱስ ላይ ማለት የአፍ ሰማይ ምን እንብላ ምን እንጠጣ ምን እንልበስ ብለው አይጨነቁም ይላል። እና ወገኖቼ አንድ የምነግራችሁ ነገር ካለ እኛ ሰዎች ነን፣ ልንኖር ነው የተፈጠርነውና እንኖራለን። ስንኖር ደግሞ ከሰዎች ጋር ነው። ከሰዎች ጋር ተስማምተን ነው የምንኖረው። አለቀ። እኔ ለአንድ ሰው መጥፎ ካደረኩ እሱም መጥፎ ያደርገኛል። ምንም ነገር ነው። ለአንድ ሰው ከገደልኩት ይገለኛል። ለአንድ ሰው ጥሩ ካደረኩለት ግን ጥሩ ያደርግልኛል። አለቀ። ስለዚህ ወገኖቼ እኔ አንድ ነገር የምላችሁ እዚች ዓለም አጭር ነች። እቺ ዓለም አጭር ከሆነች እኛ ደግሞ ምን መሆን አለብን? ለዚች አጭር ዓለም እንዴት ብለን ተስማምተን እንኖራለን ብለን እናስብ። አያችሁ፣ ጥላቻ ይወልዳል፣ ለፍቅር ደግሞ ፍቅር ይወልዳል። እኔ አሁን ለአንድ ልጄ አበሻ ብዬ ነው ማሳድገው። አንተ አበሻ ነህ፣ ከለርህ እንደዚህ ነው፣ የምትኖርበት ህብረተሰብ እንደዚህ ነው ባህሪው ብዬ ነው እንጂ የምነግረው እንትና ይገልህ ነበር፣ እንትና ያርደን ነበር፣ እንትናህን ቆርጠህ ነበር፣ እንትና ያደርግህ ነበር እያልኩ ካሳደግኩት ይሄ ልጅ ነገ ጠዋት የሆነ ትልቅ ቦታ ላይ ከደረሰ ወደ ነው አቴንሽን የሚያደርገው ወደ ዘረኝነት። እነኚህ እኮ ገለውን ነበር፣ እነኚህ እኮ አጥፍተውን ነበር፣ እነኚህ እኮ እንደዚህ አድርገውን ነበር። አያችሁ እያለ ሁሌም ወደ በቀል ይሮጣል። ስለዚህ እኔ ልጄ ወደ በቀል ወደ ሞት፣ እሱ ደግሞ ልጆቹ እንደሱ ብሎ ሊያሳድግ ስለማላት ከዚህ በፊት የነበረው ተረት ነው። ይሄ ዘረኝነት ኃላፊነታቸው ምናምን ሊያስቀጥሉ ብለው ለሹመት ለወንበር ብለው ነው እንጂ ለሌላ አይደለም እያልኩ እያሳደኩ በጥሩ ትምህርት አደርገዋለሁ ነው ማለት። ምክንያቱ ዘረኝነት ምቀኝነት በጣም ይሸታል፣ ጥንብ ነው።
መሞት እንጂ መገደል እንጂ ሌላ ተስፋ የለውም። እኔ ልጄ እግዚአብሔር ይመስገን ልጆችን የማሳድግበት ምክንያት ደስ የሚለው ምንድነው? በቃ ብር እንዴት ታገኛላችሁ? ብርም አግኝታችሁ ለተጎዳ ወገኖቻችሁ እንዴት ታግዙበታላችሁ ነው የምለው። አለቀ። መስጠት ላይ ማገዝ ላይ ያለው እኔ እንጃ። እንደዛ አይነት ስጦታ የሆነ ነገር ስሰጥ ወይ ምናምን እንዴት ያለ ደስታ አለው። ግን ያው እኔ ድካ አድርጎ ፈጠረኝ እግዚአብሔር። ግን እግዚአብሔር ይመስገን ጉልበት አለኝ፣ ሀብት አለኝ፣ ጥሩ ቦታ ላይ ነው ያለሁት እና ትንሽ በስተጀርባ ያለውን ችግሬን ባጭሩ በሁለት በሶስት ወር እቃጭውና እኔ ተአምር የሆነ በዩቱብ ማስገባው፣ በፌስቡክ ማስገባው፣ በቲክቶክ ማስገባው እንዴት ተአምር ስራ እንደምሰራበት እኔ እርግጠኛ ሆኜ እነግራችኋለሁ። እርግጠኛ ሆኜ ነው የምነግራችሁ። አደርገዋለሁ ደግሞ የማላደርገውን አላደርገው። ግን እናንተ ልጅ ነውና ሰብስክራይብ ላይክ እያደረጋችሁ ለአንድ 3-4 ሰዎች ደግሞ ሸር አድርጋችሁ ይሄ ዩቲዩብ ለመጀመሪያ ከብዙ ወራት በኋላ ነው ማድረግ ምልከው ያለሁትና በላይቭ የሚለውን ከተጫናችሁት የአንድ 3 ሰዓት አለ። ዝም ብላችሁ ያው አሜሪካ ማለት ያላችሁ ሰዎች ወጣ ስትሉ ዝም ብላችሁ ለቆስ አድርጋችሁ ብትወጡ ለእኔ ትንሽ ሰዓታቱ ሊሞላልኝ ይችላል። ሰዓቱ ከሞላ ደግሞ ያው ታውቃላችሁ ክፍሌት ይደረግበታል። ክፍሌት ከተከፈለ እኔም ካገኘው ደግሞ ለሰዎቹ እንደረዳበት በጣም ነው የሚያግዘኝ። ይሄ ቪዲዮ እንደ መጀመሪያ መጠን ትንሽ ላይክ መደረግ አለበት። ላይክ አድርጉት፣ ሼርም አድርጉት። ምንም አይከፈልበት። እችን ነካ ማድረግ ምንም አይከፈል። ለእኔ ግን በጣም ያበረታታኛል። ሰዎች ላይክ ያደርጉኛል፣ ሰዎች ያዩልኛል እያልኩ እኔ ምንድነው ብዙ ስራ እንድሰራ ተስፋ ታደርጉኛላችሁ። በፌስቡክ የሚሆን በቲክቶክ የሚሆን ፕሮፋይሌ አንድ ነው። ሁሉም ባባ ሀዲሽ ነው የሚለው። ሁሉም ባንዲራው ካያችሁት ዝም ብሎ የኤርትራና የኢትዮጵያ መሳሰላል። ከለሩ ዝም ብሎ ኤአይ ነው ራሱ የሰራልኝ። እንደዛ ለማድረግ ማለት ፈልጋለሁ። ሌላ ምላችሁ ወገኖች አረብ ሀገር ያላችሁ በተለይ አሜሪካ ያላችሁ ፌስቡክ፣ ዩቱብ ምናምን ዝም ብላችሁ ከፍታችሁ ብታረጉት እግዚአብሔር ምስክሬ ነው። በአንድ ቀን ቫይራል ከወጣ ህይወታችሁ ይቀየራል። ብዙ የሚታይ ነገር አለ እዚህ ውስጥ አሜሪካ ውስጥ ብዙ የሚሰራ ነገር አለ። እንደዚህ ከልጆቻችሁ ላይ ስትዝናኑ ከልጆች ላይ የሆነ ነገር ስታረጉ ብትፖስቱት ምን ችግር አለበት? ሌላ አማርኛ፣ ትግርኛ ቋንቋ የምትችሉ ካላችሁ ለእነኝህ እዚህ ሀገር የተወለዱ ልጆች ለነሱ ብታስተምሩ፣ በልጆቻችሁ አድርጋችሁ ብታስተምሩ። ኑሮ የአሜሪካ አለ። ኑሮ የአሜሪካ እንዴት ይመስላል ታውቃላችሁ አይደል? እውነቷን እንቅጭ እየተናገርን ቪዲዮ ፖስት ስንል ህዝቡ የሚማርበት ሁሉም አሜሪካ ነው የሚለው። የማይመኛት አሜሪካ፣ ካናዳ፣ ሜክሲኮንም አሜሪካ የምኛት ግን አሜሪካ ውስጥ ያለውን ሁኔታ እርግጠኛ ሆነ ብንናገር እኛም እኮ አንዳንድ ጊዜ እንዴ ብር ላኩ ምናምን ስንባል አላችሁ አይደል ትንሽ እንትን ይላልና ሰዎቹ ቢያውቁ ጥሩ ደስ ይለኛል። አሜሪካ ዝም ብላ ገነት መንግስተ ሰማያት እንደገባን አድርገው የሚወስዱ ሰዎች አሉና ብር ዝም ብሎ ከዚህ ዛፍ ሸምጥጥ አድርገህ የሚመጣ የሚመስላቸው ብዙ ወገኖች አሉ። በኮሜንት በውስጥ የሚጽፉልኛሉና እኛ የምናመጣው ሁሌ የምናገረው ያው እኔ እንቅጭ ነው። ሽንት ቤት አጥበን ነው የምናመጣው ወገኖች። እና ያው በምሰራው ያው በዶላርም ቢሆን በዶላር ነው የምትከፍለው። እዛ በብር ስትሰሩ በብር ነው የምትከፍሉትና ሰላማችሁ በዘት ይበል። በጣም ነው መወዳችሁ። እነኚህ አዋፋትን እጋብዛችኋለሁ። እስቲ እስካሁን አይታችሁ ላይክ ያላደረጋችሁ ሰዎች፣ ሰብስክራይብ ያላደረጋችሁ ሰዎች እስቲ ምን ይጎልባችሁ? እቺ ብቻ ነገሩ የሚጎልባችሁ ድካም ካለው ተውት። እቺ ነች ሰብስክራይብ ማለት እቺ ነካ ላይክ እቺ በቃ እቺ ኮነጅ ምን እኔ እግዚአብሔርን በተለይ እነኛ አዳዲስ ዩቲዩበሮች እንዴት ሰብስክራይብ ማድረግ በሁለት በሶስት አካውንቴ ነው እንትን ምላቸውና እናንተም እንደዛ ያደረጋችሁ ታበረታቱ። እኔም እሰራለሁ፣ እናንተ ትደሰታላችሁ ወገኖቼ። በተለያየ በጣም በምንም እያለን ወገኖቻችን እንረዳለን። እግዚአብሔር ይመስገን።
እናንተን ፎሎወሮች ስላገኙ ላይክ ሼር ስለምታደርጉት በክብር አደንቃችኋለሁ። አመሰግናለሁ። ሰላማችሁ ዝት ይበል። ፒስ